ናችሁ? ሰላም ላችኋለሁ። እግዚአብሔር እንድናገር የወሰነው መሻታችሁን ደግሞ እንዲሞላ እየጸለይኩ የሉቃስ ወንጌል ምዕራፍ 1 ላይ ቁጥር 1 ጀምሮ ያለውን እናነብና ከዚህ ሐሳብ እግዚአብሔር የሚያስተምረን እንሰማለን። ምዕራፍ 1 ቁጥር 1 የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸው። ሁለቱም በእድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህም በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር። በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እሱም ይጠቅሳቸው ነበር። ዲዳም ሆኖ ኖረ። የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች ይላል። ቁጥር 57 የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅን ወለደች። ከዚያ በኋላ ጎረቤቶች ሁሉ ተደሰቱ። ክብር ለእግዚአብሔር ይሁን። አሁን የምናገረው የእግዚአብሔር ቃል እግዚአብሔር ሲል የሚሆኑ ነገሮችን በሲዳምኛ ከፈለጋችሁ ማጋኑ ይሄዱ እስቲ በለው። ማጋኑ ይሄዱ ጌታ ሲል የሚሆኑ ነገሮች አሉ። እሱ ያላለው ባይሆን ይሻላል፣ እሱ ያለው ደግሞ ይሆናል። ይህንን አምናለሁ። እግዚአብሔር ያለው ይሆናል፣ ያላለው ደግሞ አይሆንም። አሁን በእኛ ሕይወት ዛሬ በዚህ ምሽት የምናገራችሁ እግዚአብሔር ሲል የሚሆኑ ወደ 5 ነጥቦችን እነግራችሁ። ይህን ሀሳብ የጻፈው ሉቃስ ነው። ሉቃስን ብዙ ሰዎች እንደምታውቁት ሐኪም ነበረ። በወቅቱ ደቀ መዛሙርቱ ጋራ ወዳጅ እንጂ ከኢየሱስ ክርስቶስ ጋራ ብዙም እንደሌሎቹ ብዙ ተሳትፎ አላደረገም። ነገር ግን በጣም ጥናት ያደርግ ነበር፣ ይከታተል ነበር።
ለዚህ ነው ብዙዎች በአይን ያዩት የተናገሩትን ዳሰሳ አድርጎ ጥናት አድርጎ ነገሮችን ከወዲህ ወዲያ አይቶ የጻፈልን መጽሐፍ ነው። ሁለት መጽሐፍ ነው የጻፈው፣ የሐዋርያት ሥራንና ይሄንን። መጽሐፉ የተጻፈው ዛሬ ከ2000 ዓመት በፊት ነው። ዛሬም ትኩስ ነው። የአምላካችን ቃል አያረጅም። 2000 ዓመት ቆይቶ ያው ነው። አንዳንድ መጽሐፍት ይቀየራሉ፣ ይለወጣሉ። የተጻፈው ግን ሁለቱም መጽሐፍ የሐዋርያት ሥራና የሉቃስ መጽሐፍ የተጻፈው ለአንድ ሰው፣ ያም ሰው ቴዎፍሎስ የሚባል ሰው። ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነው። የእግዚአብሔር ወዳጅ ነው ሰውየው። ነገር ግን ይሄ ሰው በሁለት ምክንያቶች ቆዝሟል ይላሉ የመጽሐፍ ቅዱስ አዋቂዎች። አንዱ ትልቅ ሀብት ነበረው፣ ነጋዴ ነበረ። ከንግዱ ከስሮ ቤት የገባ ሰው ወይንም በጣም ኑሮ የከዳው ነገር ብልሽት ያለበት ሰው ነው ብሎ ያስባል። ሁለተኞቹ ደግሞ አይ በጣም ትልቅ ክብር ያለው እንደው ሀገር የሚመራ በጣም በዛ አካባቢ ላይ ታዋቂ ሰው ነበረ። በኋላ ግን በጣም ደከመና ብቻውን ቀረ። የት ቀረ ሲባል ቤቱ ነው የነበረው። ቤታችሁ ድረስ እንደነ ሉቃስ ያሉ አገልጋዮችን ይላክላችሁ። ከኔ ጋር ናችሁ? አንዳንድ አገልጋዮች ቤት ይሄዳሉ። ቤት ሄዱና ጓዳ ገብተው ነገራችንን ይነግሩንና ከአምላክ ጋር ያገናኛሉ ማለት ነው። ቀጥ ብሎ ቴዎፍሎስ ጋር ሄዶ ቤቱ ቁጭ ብሎ ቴዎፍሎስን ጓደኛም ከርቶታል። ባይዘይ ሲኖርህና ሳይኖርህ ጓደኛ ፊቱም ይለያል፣ ሰላምታውም ይለያል ይላሉ ሰዎች። ገጥሟችሁ ሊሆን ይችላል። አንዳንድ ጊዜ በጣም ለሰጠነውና ላልሰጠነው ፊት እኩል አይሆንም እና ቴዎፍሎስ ገበያም አይወጣም፣ ከተማም አይወጣም እና ብቻውን በጣም ተጨንቆ በነበረበት ሉቃስ ገባና የከበርህ ብሎ ጀመረ። የከበርህ ማ? ደነገጠ። የከበርህ ማ? እኔ ምን ከብራለሁ? የተናኩ ስንት ክብር አይቼ ስንት ነገር ወጥቼ ወርጄ አሁን እዚህ መሬት ቁጭ ብዬ ያልኩትን ቴዎፍሎስ የከበርክ ትላለህ? እናንተ ስርዓትን ያዝ ያለው ይመስላል። ለተጨነቀ ሰው መድኃኒት ይዘህ ስትሄድ መድኃኒቱ የሚፈውስ አይመስለው። ይፈውሳል ብለን ካላመን ደግሞ እንደ ሽማግሌው ያዝም ያደርጋል ጌታ። በጸባይ መቀበል ነው። ክብር ለእግዚአብሔር ይሁን። አንከራከር። ማ ከተናገረ? እግዚአብሔር ከተናገረ በኋላ አወራው። አውቃለሁ ብቻህን እንደሆንክ እንደተቸገርክ አውቃለሁ። ነገር ግን ሁለት ታሪክ እነግርሃለሁ አለ። ምን አይነት ታሪክ? እግዚአብሔር ነገር ይቀይራል። ታሪክ ይገለብጣል። አሜን። ያልነበረን ወደ ነበረ፣ የነበረውን ወደ አልነበረ፣ ደረቁን ምድረ በዳ ለምለም ያደርጋል፣ ከድንጋይ ውሃ ያመነጫል። ያ የእግዚአብሔር ባህሪ ነው እና በጣም ይገርማል። ሁለቱ ታሪኮች በጣም በዓለም ላይ የሌሉ ናቸው። ኋላ ቴዎፍሎስ ምንድን ናቸው? አንዱ ዘካርያስን በስም ያውቀዋል። ዘካርያስ ወልዷል ብሎ ነገር እንዴት ይወልዳል? እሺ። ሁለተኛ ድንግል ማርያም እንዴት ልትጸንስ ቻለች? እና ሁለቱን አወራሃለሁ እባክህን ጊዜ ስጠኝ ብሎ አለውና እሺ በል አውራ። እሺ ብሎ መስማት ጀመረ። የምታውቁት ነው ባይዘው የእግዚአብሔር ቃል አያረጅም ስንል አዲስ ሆኖ ይመጣል። አንዳንድ ይሄ በይሁዳ ንጉስ ሄሮድስ የሚባል ዘመን፣ ሄሮድስ ማለት ያጨካኙ ኢየሱስን ሊገለው ኢየሱስን አጥቶ ልጆችን በሙሉ ያሳረደው ማለት ነው። ሄሮድስ የሚባለው ኤዶማውያን በጣም ጨካኝ ሰው ነው። በዚያን ዘመን የነበረ ዘካርያስ የሚባል በዘካርያስ ቤት ያለ ችግር በጣም ትልቅ ችግር ነው። አንዱ ኤልሳቤጥ ምንድናት? መካን ናት። ሁለተኛው ሰውየው በዕድሜ ሆኗል፣ አርጅቷል። አስቡት። እና ወልዷል ብሎ ሲለው
የኔ ነገርም ሊነሳ ነው ማለቱ ነው። ማን ነው? ቴዎፍሎስ። አዎ ይነሳል፣ ለሚያምን ሁሉ ይቻላል። እኔም አምኜ ነው የምናገረው። እና ለዘካርያስ የሆነው ነገር ምንድን ነው? በክፍሉ ተራ እሱ ያው የቅድስተ ቅዱሳን መግባት የሚቻለው አይነት ስርዓትን የለመደ ዕጣን ለማጠን ዕጣ ደረሰው። የመጨረሻው ካህን ስለነበረ የብሉይ ኪዳን የመጨረሻ የአዲስ ኪዳን ደግሞ መግቢያ ላይ የነበረ ካህን ነበረ። እዛ ሲገባ ቁጥር 13 አካባቢ ላይ መልአኩ መጣና የስንት ዓመት ጸሎት አስታወሰው። ዘካርያስ ረጅም ዓመት ምን ስጠኝ እያለ ቆይቷል። ልጅ ስጠኝ እያለ ለካ በወጣትነቱ ዘመን አቅም በነበረ ጊዜ ጉልበት በነበረ ጊዜ እየጸለየ ሳይሰጠው ቆይቶ አርጅቷል። እና አሁን ሸምግሎ እያለ ገብርኤል መጣና በታላቅ ድምፅ ዘካርያስ ሆይ እንዲህ ሲያየው ገብርኤል አቤት ጸሎት ተሰምቶልሃል፣ አትፍራ፣ ሚስትህም ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። የመጀመሪያው እግዚአብሔር ስል የሚሆነው ነገር የተረሳ ጸሎት ይመለሳል። አሜን። መቼ ተጸለየ? አንዳንዱ ገጠር ሆኖ የጸለየው ጸሎት ከተማ ሲመጣ ይመለስላታል። አሜን። አንዳንዱ ደግሞ ከተማ ሲገባ የገጠሩን ይረሳል። አንተም ብትረሳ እሱ ግን አይረሳም። ዋናው እሱ ነው። የመጀመሪያው እግዚአብሔር ሲል ማጋኑ ይሮይ ካውጮይ ጊልቶ ኦሚሁ የተረሳ ጸሎት ምን ይሆናል? ይመለሳል። ይመለስላችሁ። አሜን። የተረሳ ሳይሆን ያስታወሳችሁትም ይመለስላችሁ። አሜን። በጣም የደነገጠው ደነገጠ ይላል ገብርኤልን ሲያየው እና አስታወሰው። ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ ሲለው ከዛ በኋላ ያለውን ነግራችኋለሁ። እኔ ዛሬ ያለኝ መልእክት እዚህ ላላችሁ ቁጥር ላይ ችግር የለኝም። እኔ ችግሬ ልብ ላይ ነው። ይሄ ቃል በልባችሁ ይታተምላችሁ። አሜን። የረሳችሁ ጸሎት ይመለስ። አሜን። ደግሞም ይመለሳል። አሜን። የረሳችሁ ጸሎት ይመለሳል። አሜን። መቼ ጸለያችሁት? ያኔ በማለዳ ልጆች ሆነን ስንጸልይ እንዲህ በሆንኩ እንዲህ ባረክልኝ እንደዚህ ሄጄ እንደዚህ ወጥቼ ኦ ማይ ጉድነስ እኔ ራሱ በጣም የረሳው ጸሎት ተመልሶ አውቃለሁ። በቅርቡ ራሱ አንዳንዴ ጌታ የረሳውን ደርሶ ነው የሚያሳይ ወይንም አድርሶ ይሄን ነበር ይልና ያስታውሳል ነው እንደ ብለህ አሜን ማለት እንጂ መልስ አለመመለስ። ስለዚህ የመጀመሪያው የተረሳ ጸሎት ተመልሷል። ይመለሳል አለ። ተመልሷል። አሜን። ፓስት ቴንስ ተመልሶ ይመለስላችሁ። አሜን። ለልጅ ጸልያችኋል፣ ለህይወት ጸልያችኋል፣ ለኑሮ ጸልያችኋል፣ ለትምህርት ጸልያችኋል፣ ለእውቀት ጸልያችኋል፣ ለጤና ጸልያችኋል። ለሆነ ነገር ማስታወሻ አስይዛችሁት ከሆነ እግዚአብሔር የፈለገ ቢሆን አይረሳም። አሜን። አንዴ የተመዘገበ ነገር በፊቱ አይረሳም። ቀን ይጠብቃል፣ ያያል። አንዳንዱ ጸሎት አንተ ፈጥነህ በዛ ቀን መልስልኝ ካልከው ያ ነገር ስለሚጎዳ ስለሚያውቅ ያሳልፍና ምቹ በሆነ ሰዓት ላይ ይመልስልሃል። አሜን። ቀን ነው የሚጠብቀው፣ ጊዜ ነው የሚጠብቀው። አንዳንዴ አንተ የምትፈልገውን ሁሉ ትጠይቃለህ፣ የምትፈልገውን ሁሉ አይሰጥም። የሚያስፈልግህን ነው የሚሰጥ። አንዳንዶች የሚፈልጉትን ሁሉ ሰብስበው የሚፈልጉት ነገር የጣላቸው በርካታ ሰዎች አሉ በዓለም ላይ። ስለዚህ እግዚአብሔርን የምንከተል ከሆነ እግዚአብሔርን የምንወደው ከሆነ የሚያስፈልገንን እየመረጠን በህይወት ያኖረናል፣ ሰላምን ይሰጠናል፣ እረፍትን ይሰጠናል፣
በትንሹ ያረጋጋናል፣ ትንሹን ይባርክልናል፣ ጸሎታችንን ይመልሳል። እግዚአብሔር ሲል የሚሆነው የመጀመሪያው የተረሳ ጸሎትን መመለስ ነው። ሰው ይረሳል፣ እርሱ አይረሳም። ሳራ ጋር መጥቷል፣ አብርሃም ጋር መጥቷል። አብርሃም በራሱ መንገድ ሄዶ ግን ያየውን ፈተና እዩ። አንዳንድ ጊዜ ቸኩለን የሆነ ቦታ እንገባለን፣ እሱ ግን ዋናውን አይረሳም። ይስሐቅ እስኪመጣ አይተውም። እስማኤል ይምጡ እንትና ይምጡ፣ ዋናው ሲመጣ ግን ቤት ሁሉ ሰላም ይሆናል። ሻሎም። ቸኩለህ የወሰድከው እረፍት አይሰጥም። የዘገየ የመሰለህ ግን እረፍት ይሰጣል። የዘገየ ይመስላል እንጂ ጊዜው ያን ወቅቱን እና ያንን ይሰጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ሲል አንደኛ ምን ይሆናል? ከኔ ጋር ያላችሁ ምን ይሆናል? እስቲ ቀኝ እጆቻችሁን በጣሉና የተረሳ ጸሎት ጌታ ይመልሳል በሉ። ይመልስላችሁ። ሁለተኛ እግዚአብሔር ሲል ከሚሆኑ ነገሮች ሁለተኛው ደስታና ተድላ ይሆንላችሁ። አሜን። ይሄ ዮሐንስ የሚባለው ስም ራሱ ደስታ ማለት ተድላ ማለት ሐሴት ማለት ሰፈሩ ሁሉ ቀውጢ ሆነ። ማን ስለተወለደ? ዮሐንስ የሚባል ልጅ። ይሄ ልጅ በመወለዱ ብዙዎች ምን ሆናቸው ይላል? ደስ አላቸው። አቤት አቤት አቤት! እግዚአብሔር የሚሰጠው ደስታ ማንም ሊሰጥ ይችላል። ሁሉ ጊዜ ደግሞ በጌታ ደስ ይበላችሁ። ክርስትናና እምነት ባይዘው ክርስትና እምነት ትምህርት የሚባሉ ነገሮች ቻሌንጅ ፉል ናቸው። ዝም ብሎ አይመጡም እና አንዴ አማኝ ሆኖ በጌታ ድኖ መኖር በጣም ከባድ ነው። ኑሮ አንዳንዴ ጴጥሮስም ተፈትኗል። ሁሉን ትተን ተከተልህ አንተ ምናምን ብሏል። አይቶ ማለት ነው። የተከተልነው ያዋጣናል። አሜን። ደሞም አዋጥቶናል። አሜን። ሞገስ ሆኖናል። ቢያንስ አሜን። ረፍት ሆኖናል። አሜን። ስንጸልይ ደስ አይለንም? ቸርች መምጣት እኮ ቀላል አይደለም። ቸርች ቀላል አይደለም። ረፍት ይሰጣል። የተጨነቀች ነፍስ መጣ ምን ትሆናለች? ደስ ትላለች። ምሽኖ ካሩዲኖ ሌልቲኖ ከሾን ትትሮ ሚል መዝሙር አለ። አንድ እና ተድላ ይሆንላችሁ። አሜን። እኔ አሁን ደስታና ተድላ እንትን ይሰጣል ብሎ መናገር አያስፈልግም። እሱ ራሱ ደስታችሁ ይሁን። አሜን። ፎሊሽ ኑሞ አቲ ፎሊሽ ደይተናንከ ከሪያፌ ኑሞ አላሜ ታውኪያዊተናንከ አማቱ ባይኖ ለካኪ ሁንድኔ ፋፋተኔ ኒንከ ካይኒ ጋቶ አፊኖ ሞአቴያ ፋተኔ። ተድላና ደስታ ይሁንላችሁ። አሜን። ይሄንን እግዚአብሔር ሲል ብቻ የሚሆን ነገር ነው። አሜን። ማንም ስላለ ደስታ አይሆንም። ማንም ስላለ ተድላ አይሆንም። እግዚአብሔር ሲል ይሄ ይሆናል። አሜን። ደግሞም ይሁንላችሁ። አሜን። ለኔም ይሁንልኝ። አሜን። ሶስተኛ እግዚአብሔር ሲል ጣጣውን የጨረሰ በረከት ይሰጣችሁ። አሜን። ይሄን ብዙ ጊዜ ተናግሬያለሁ። አንዳንድ ቦታ ላይ ዩቲዩብ ላይም አለ። እኔ የሰበኩት ከዚህ ቃል ቁጥር 15 ላይ ስሙ፣ በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ይሄ ልጅ ገናም በእናቱ ማህፀን ሳለ
መንፈስ ቅዱስ ይሞላበታል። ጣጣውን ጨርሶ ነው የሚወጣው። የኛ ልጅ ወጥቶ አይቀር አይመረቅ። አንዳንድ ልጅ የሚገርም ነው። በመንፈስ ቅዱስ ይሞላል። ይሄ ልጅ ይሄን ብቻ አይደለም የሚያደርገው። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ያመጣል። ገና እንስባለን። አሜን። ተናግረህ አይደለም የምትስበው፣ በመወለድ ያንተ መምጣት ለብዙዎች ረፍት ይሆናል። አሜን። እርሱም የተዘጋጁትን ሕዝቦች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል ይሞላዋል። ጥበብ ይሞላዋል። በዚህ መንገድ ይሄዳል። ሰዎች እዚህ ያላችሁ ቁጥራችሁን አላይም፣ ልባችሁን ነው የማየው። ጌታም ልባችሁን ነው የሚያየው። ከእግዚአብሔር ያልሆነ ብዙ ነገር ከምታገኙ ከእግዚአብሔር የሆነ ጥቂቱ ይሻላል። አሜን አሜን አሜን። ዘካርያስ ይህንን ልጅ ሲያገኝ ቤት ውስጥ ምን አይነት ደስታ እንደሆነ። አንዳንድ ልጅ እኮ ቤት ራሱ ሲሮጥ ስታዩት እኮ ሰላም የሚሰጥ ልጅ አለ፣ ጌታ ባርኮ ሲሰጥ። ዘኬዎስ የሚባል ሰው ታውቃላችሁ? በመጽሐፍ ቅዱስ ውስጥ ዘኬን የማያውቅ የለም። አጭር የሆነ ኩርንችት የሆነ ማለት ነው። ዘኬዎስን ኢየሱስን እንዲፈልግ ያደረገው ነገር ምን ይመስላችኋል? ምንጩ ምንድን ነው? ሚስጥሩ ምንድን ነው? ወይስ ኢየሱስን የፈለገው? አክቹአሊ ኢየሱስን ፈልጎታል። ሰው እያየ ቀድሞ ቤቱ ገባ አይደል እንዴ? ዝም ብሎ ትቶት አልሄደም። ውረድ ወደ ቤት ይገባል ብሎ ይላል ጌታ። ግን ዘኬዎስን ናላውን ያዞረው ምን መሰላችሁ? የሰበሰበው ነገር ነው። ቤት ውስጥ ያው ስራውን ታውቃላችሁ። በአንድም በሌላ አምጥቶ ሲያየው ቤት ውስጥ ያለው ነገር ራሱ አመፀበት። ግዑዙ ነገር ሲኒው ሳይቀር፣ ብርጭቆ ሳይቀር፣ ወንበሩ ሳይቀር እኔ ያንተ አይደለሁም አለው። እና የማን አላውቅም፣ ጠጣል አጠጣኝ እና በጣም እንትን አለ። ምን ይሻላል? መድኃኒት ፈልግ። ምን አይነት እንትና ጋ ሂድ እንትን የሚሰጡ አሉ፣ መድኃኒት የሚሰጡ አሉ፣ ነገር አዋቂዎች ምናምን። ሄደ ያንተን ችግር እኛ መፍታት አንችልም አሉት። እና ያንተን ችግር ማን ነው የሚፈታው? የናዝሬቱ ኢየሱስ። አሜን። አንድ አይቶ ነገርን የሚፈታ ዋላ ለካ የመጣው ነገር ያገኘው ነገር ጣጣ አለው ማለት ነው። ከዛ ኢየሱስን አየው። ቤት ውል ዘንድ ይገባል። ወደ ቤታችን ጌታ ይምጣ። ጌታ የፈለገውን ይስጣችሁ። አሜን። አንድ እውነት ነግራችኋል። ጌታ የሰጠን ነገሩ ከጌታ ከሆነ ቶሎ አያልቅም። የሆነ ነገራችሁ እንጀራችሁ ቶሎ አያልቅም። አሜን። ምግብም ቶሎ አያልቅም። ውሃቃም አያልቅም። አሜን። ወዳጅ ጌታ ከሰጠ 30 ኪሎ 3 ወር ትበላለህ። አሜን። በደስታ የምንኖረው የጌታን እንጀራ እየበላን ነው። አሜን። ሃሌሉያ። አሜን። ብዙ መሰብሰብ ጥሩ ነው፣ ግን የመሰብሰቢያው መንገድ ጥሩ መሆን አለበት። ውስጥ ባርኮ ያወጣል። ገና ሲጸነስ ይባርካል። ሲወጣ አይረብሽም፣ ከተማ አይረበሽም። አጥቶ ለማባት ሰውን ከማጋን አሜን። የፈተንኩ ነው። አራተኛው ጌታ የሚሰጠው ነገር ዋጋ ያስከፍላልና ተጠንቀቁ።
ዝም ብሎ ሁሉንም ነገር ለመውሰድ ወይንም ለመስጠት ብቻ ሳይሆን ጌታ ሲሰጥ አሜን ብለህ ተቀበል። በጣም አታጉረምርም። ጌታ መጣ፣ መልአኩን ላከ። አሁን እየተናገረህ ራሱ ለምን ታጉረመርማለህ? ይሄ ሊሆን ይችላል አትበል። እሺ አትሉም እንዴ? ይኸው ሰማና ቁጥር 18 ዘካርያስን መልአኩን ገብርኤልን እኮ ነው። ገብርኤል እኔ ሽማግሌ ነኝ፣ በሽማግሌ አንደበት እኮ ነው። ሚስቴ በእድሜዋ አርጅታለች፣ ይህንን በምን አውቃለሁ? አስቡ፣ ልጅ ስጠኝ ብላችሁ የለመናችሁ ልጅ ሊሰጥ ገብርኤል መጥቶ ይሄ ምን ይሆናል? ምን አገባህ አንተ? ማን ተከራከራል? ይሆናል ካለ ይሆናል። ደግሞ ሆኖ አይተናል። ዋላ ተከራከረ። ተው ገብርኤል እንደገና ያው ንግግሩን መልሶ ተው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ምን ሆኛለሁ? ተልኬያለሁ። እኔ መልእክተኛ ነኝ። ተው ጋይ ዘካርያስ ተው፣ ገብርኤል ተው፣ እኔ መልእክተኛ ነኝ፣ ሜሴንጀር ነኝ። የላከኝ ማን ነው? እግዚአብሔር ነው። ተው ስማ። አብርሃምን ሞልቷል። ተው ሐናም ሞልዳለች። ተው ምልክት እየነገረው ነው። ተመልሼ አይወልድም ብዬ ለአምላኬ መናገር አልችልም። ተው ስማ አለው። ነው አለ። አልችልም አለ። ድክመትን አቲ ጌታ ይሰራል። አሜን አሜን። እርጅናን አቲ እንደቅም ያለው አለ። ለካሱ የጸለየው ያኔ ወጣት ሆኖ ጉልበት ባለው ጊዜ ባዮሎጂካሊ እሱ ያላልን የባዮሎጂ ማቴማቲክስ ሂሳብ አምጥቶ እያሰላ አርጅቻለሁ ብሎ አስቧል። ገብርኤል ተከራከረ። የመጣው መልእክት እንካ አሁን እኔ እንደምናገረው ነው፣ ትወልዳለህ በል የተባለው። አይ ናም ብሎ ሲያጉረመርም ኦኬ እንደዛ ብለሃል አይደል? ያልተሰጠኝን ስልጣን ተጠቅሜ የሆነ ነገር አደርግብሃለሁ አለና አሰረ ገብርኤል ዝም ብሎ ከሚመለስ። ኦኬ እነሆም አለ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ጆይ ካው ልጅ መወለዱ አይቀርም። አሜን። ዮሐንስ ይወለዳል። እስከዛ ድረስ ግን ድዳ ትሆናለህ። ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን ስንት ወር? 5 ወር ሸሸች፣ ሰወረች። ጌታ በሰጣችሁ ነገር ብዙ አትቸኩሉ። ቀስ ብሎ ይገለጣል። ቀስ ብሎ መታየቱ አይቀርም። 5ኛው ስራችሁን ሰው ብቻ ሳይሆን መልአክ ያወራላችሁ። አሜን አሜን። የኤልሳቤጥን መጸነስ ሰው አያውቅ፣ ሰፈር አያውቅ፣ ጎረቤት አያውቅ። የሚያውቁት አምላካቸው ገብርኤል፣ ዘካርያስና ኤልሳቤጥ 4ቱ ብቻ ያውቃል። ስንት ወር? 5 ወር። ኢየሱስ ያድናል። አሜን። ኤልሳቤጥ ስለመጸነሷ ወሬውን ያወራው ያ ገብርኤል ነው። መቼ? በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ።
መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ደስ ይበላችሁ፣ አሜን፣ ደስ ይበላችሁ፣ አሜን፣ ደስ ይበልሽ። አሜን፣ 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 አሜን። ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው አላውቅም። ይህ ሰላምታ ሰላምን የሚያመጣ ነው። ይህ ሰላምታ እረፍት የሚሰጥ ነው። ይህ ሰላምታ እንቆቅልሽን የሚፈታ ነው። ይህ ሰላምታ ታሪክን እንዲነገር የሚያደርግ ሰላምታ ነው። ምን አይነት ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል። ጸጋ ይስጣችሁ ጌታ። አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልን ቃል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ እዚህ ጋር ነው ዋናው። እነሆ አላት ዘመድሽ ኤልሳቤጥ፣ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች አለ። የሚገርም ለእግዚአብሔር የሚሳነው ነገር የለምና ብሎ ለማርያም ሲነግር ማርያም ይሄ ነገር እንዴት ሊሆን ይችላል ብላ ተከራከረች። ኢየሱስ ጌታ ነው። ማርያም ወጣት ናት፣ ልጅ ናት። ዚፕ ማድረግ አልፈለገም። ያኛውን በእድሜ ገፋ ስላለ ላጥ አድርጎ ሄደ። እችኛዋን ግን በጣም ተንከባከበና ልጅነቷን፣ እድሜዋን፣ ነገሯን፣ ሁኔታዋን፣ መልኳን አየና ምስክር ያስፈልጋታል፣ ማንም ያላየውን ነቀፌታዬን ብላ ጓዳ የገባች አክስትሽ 6 ወራ ነው ሂጂና ቼክ አድርጊ ሲላት ማርያም አበደቻ። እንዴት ሊሆን ይችላል? ታምም ሄዳ አየች፣ አመነች። እሷ ስትሄድ ጽንሱ ምን ሆነ ይላል? ተናበቡ። ቅዱሳን ናቸው። ያኛውም የተነገረለት የኤልያስ መንፈስ አለው፣ ይሄ ደግሞ አዳኛችን ነው። ተገናኙ፣ ውስጥ ሆነው ማለት ነው። በውስጥ ሆነ ያወራል፣ ልጅ ያወራል። ከ30 ከ20 ሳምንት በኋላ ይሰማል፣ ያዳምጣል። እሺ ላንብብላችሁ። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እስቲ ጩሁና በሉ እስቲ ሁላችሁም ተናገሩ። ማርያምም በቃ እነሆኝ የጌታ ባሪያ፣ እንደ ቃሉ ሲመጣ ያንበረክካል። እሺ ኤልሳቤጥ አግዛለች። እውነቴን ነው በል ሀላል። ከዛ ሄደቻ፣ ሰፈሩ እዛ ሩቅ። ማርያምም ይላል መልአኩ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ምን ሆነች? እንዴት ይታመናል! ዋው ያስቸኩላል የጌታ መንፈስ። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ምን ሆነ? ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ኢየሱስ ጌታ ነው። የተጸነሰ ጽንስ ጌታ የሚባል ሳይወለድ
ምን አይነት አምላክ ነው ያመለክነው? ከምን አይነት ነገር ነው እግዚአብሔር እኛን ሰብስቦ የሚያስተምረን? የጌታዬ እናት ገና ጽንስ የሚገርም እኮ ነው። የጌታዬ እናት አቤት 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 እንዴት ደስ ይላል! የጌታችን እናት የጌታዬ እናት አለች። እንጂ ከሴቶች የተባረክሽ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልሻል? እንዴት ይሆንልኛል? እኔ ነኝ እንጂ ወደ አንቺ የምመጣው። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ብሎ በኢሳይያስ የተነገረው ቃል ተፈጸመ። በጌታ በኢየሱስ ክርስቶስ ስም ስማችሁን፣ ዝናችሁን፣ ነገራችሁን እናንተ ለመናገር አትሞክሩ። አሜን። የእናንተ ስራ መልካም ማድረግ መስራት ትችት የለም እያልኩ አይደለም፣ ግን የእናንተን ስራ መላእክት ያወራሉ። አሜን። እንትና እኮ የሚባል ምናምን ብሎ የሆነ እንትና ታቆም እንዲናምን የሚያስብል ጌታ አምላካችን ነው። አሜን። ስለዚህ አምስተኛው ጌታ ሲል ነገራችሁን፣ ስራችሁን በሌላ ሰው ያስነግራል። ዝናችሁ፣ ድርጊታችሁ። ስለዚህ ይህንን ከቃሉ አይተናል ማለት ነው። ስለዚህ የተወለደው ልጅ ተወለደ አልተወለደ? ተወለደ። ቅድም አንብቤያለሁ። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። አሁን ነው ጉዱ። ሰፈር ተሰብስቦ ዘካርያስ ወልዷል፣ ተአምር ነው። ለዚህ ስም ለዚህ ልጅ ምን መውጣት አለበት? ስም ይቀይራል ጌታ። አሜን። ይገረዝ ቀኑ ደረሰ። በስምንተኛው ቀን ሕፃኑ ሊገሉ መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። ዘኪያ አይናገርማ። ይህ ልጅ መጡና ተሰበሰብና የሰፈር ሰው ምንድነው ምግቡንም በልቶ እልልታውንም ካቀለጠ በኋላ ስም። እናቱ ግን መልሳ አይሆንም። እስቲ አይሆንም በሉ። አይሆንም። ሰፈር ያወጣው አይሆንም፣ ጌታ ያወጣው ነው የሚሆነው። አሜን። አመት አትቁጠር። አመት 18 አመት 19 አመት ያህል ያለ መንገድ ነው። ጌታ ሲመጣ አንዴ ነው። አይሆንም አለች ኤልሲ። ስሙ ዮሐንስ ነው አለች። ይሄ ታውቃ መጋና ሰኩል ይወራላ ለሷ ዮሐንስ ይባላል እንጂ አለች። እርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። ወዳጄ የሚጎዳ ሰፈር ነው። ራቅ ብለህ ሂድ። አሜን። ራቅ ብለህ አስብ። አንዳንዴ ትብትብ አድርጎ ይዘሃል ሁኔታ። ኢየሱስ ክርስቶስ አይነ ስውሩን አውጡት አለ እኮ። ከመንደሩ አውጡት። ተመልሶ የመንደር ወሬ ሰምቶ መንደር እንዳይቀር እግዚአብሔር ገና ለዓለም ያደርገናል። አሜን። እንዲህ ብሎ ዮሐንስ ይባላል አለች እሷ በእንትን ሰምታ። የዘበሰው በዚህ ስም የተጠራ የወገን ስም የለሽም አይኑራ። ስማችሁ ይቀር። አሜን። የለም አሏት። ሰምታችኋል? አይጠራም። የአንቺ ወገን እንደዚህ አይነት ስም በጭራሽ ሰምተን እናውቅ። ዮሐንስ የሚባል ዮሐንስ ብሎ ገብርኤል ነግሮ መሄዱን እሷ እንዴት እንዳወቀች ምስጢር ነው። ኋላ አባቱ ማን ሊባል እንዲወድ ጠቀሱት። ዘኪ ሕፃኑን አሳይተው ማለት እና ምን ብለው ጠቀሱት? አይናገርማ። ኋላ ብራና አምጡልኝ አለ። በምልክት አመጡለት። በብራና ላይ ምን ቢል ጥሩ ነው? ስሙ ዮሐንስ ነው ብሎ ጻፈ።
ሁሉም አደነቁ። ጌታ ያወጣልህ ስም ሲጠራ ሁሉ ያደንቃል። አሜን። ያኔ ነው ዋላ የሚገርመው ነገር እኮ ነው። ስሙን ከጻፈ በኋላ ያን ጊዜ አፉ ተከፈተ ይላል። ኢየሱስ ጌታ አሜን። ለካ ዘግቶ ሄዶ ገብርኤል ብቻ ልጁ እስኪወለድ ነው ሲባል ሸባርጎት ዋላ አፉ ተከፈተ፣ መላሱም ተፈታ። አሜን አትሉም? የሰውየው አፍ መከፈት ራሱ ሌላ ፍርሃት አመጣ። አመት ሙሉ ቆይተው ጎረቤቱ ተንቀጠቀጠ ፍርሃቱ። ይህ ሙሉ ነገር በይሁዳ በተራራማው ሀገር ሁሉ ተወራ። የሰሙትም ሁሉ እንኪያስ ሕፃን ምን ይሆን፣ ይሄ ምን አይነት ሕፃን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከእርሱ ጋር ነበረችና እሱ ይልቅ እኔ ላንስ ይገባኛል ያለው ሰው ማለት ነው። ዮሐንስ ማለት የበረሃው ሰው ክፋትን ክፋት፣ ኃጢአተኞችን ኃጢአተኞች ብሎ መሸጫውን የሚናገር ቁርጡን ጉምድ የሚያደርግ ልጅ ነው የተወለደው። እነኚህ ሰዎች ሁለቱ እንደዚህ ከተባረኩ ቴዎፍሎስ አንተ አሁን ነፃ አትወጣም ብሎ ሲለው ነው ቴዎፍሎስ ከዛሬ ቀን ጀምሮ እኔ ጌታዬን ይከተላለሁ አለው። ይከተላላችሁ። መከተል መኖር በቤቱ መኖር ሳይሆን ወስኖ መሄድ ነው። ውሳኔ ነው ክርስትና። አሜን። በዚህ ህይወት እንድንኖር ጌታ ይርዳል። ዋናው ጉዳይ ጌታ ብሏል። በነገራችሁ ላይ ጌታ አስቧል። ያሰበው ይሁንላችሁ፣ ያቀደው ይሁንላችሁ። እናንተ ያስፈልገናል ብላችሁ ግራ ከምትጋቡ የሚያስፈልገኝን ስጠኝ በሉና ጸልዩ። ጌታ የሚያስፈልገንን በሚያስፈልገን ሁኔታ፣ በሚያስፈልገን ቦታ፣ በሚያስፈልገን ቅጽበት ይሰጥና ባርኮ እረፍት ሰጥቶ ሰላም ሰጥቶ ለአንተ ብቻ ሳይሆን ለሰፈር፣ ለወገን፣ ለሀገር መነጋገሪያ ትሆናላችሁ። በበጎነት፣ በደስታ፣ በሐዘን ብቻ ሳይሆን ነገራችሁ የሚያልቀው በፌሽታ ያልቃል፣ ይመለሳል። ተመልሶላችኋል። ያኔ ጸለያችሁት ይመለስላችሁ። ሁለተኛ እግዚአብሔር ሲል ነገራችሁ ደስታና ምን ተድላ ይሆናል። ሀሹ በሉ ስትወጡ ደስ ይበላችሁ። ለጠላት ክፉ ነገር አታውሩ። ሰይጣን ያወራውን ነው እንጂ የሚሰማው የልብህን አያውቅም። ተናገርክ ማለት ላጥ አድርጎ ይመነዝርና ያረግና መልሶ ላንተው ይነግርሃል። ጠዋት ያወራውን ያባዛና በመልቲፕላይ አድርጎ በቃ ቀኑን ሙሉ አትናገሩ። በልባችሁ ጨምር ሲል ለኛ የሚመቸንን ጣጣውን የጨረሰ ነገር ነው የሚሰጠን። ያለቀ ነገር ፊኒሽድ የሆነ ነገር ይሰጠናል። ያ ደግሞ ደስታን ይሰጠናል። ዝናችሁንና ነገራችሁን መላእክት ይናገራል። አምስተኛውን የመጨረሻው ያለው ይፈጸማል። ልጁ ተወለደ፣ ስሙም ጸደቀ፣ ሰፈር ተደሰተ። ይህ ደስታ ከእናንተ ጋር ይሁን። ስለዚህ ብዙ በማውራት ብዙ የሆነ በችግር ውስጥ መሆን ሳይሆን እሱን መጠበቅ ነው። 10 ዓመት ነው 20 ዓመት ነው አላውቅም። እንቆቅልሾቻችሁ እኛም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እኔ ግን ያለኝ በቀኔ እመጣለሁ፣ መጥቼ መልሳለሁ ያለው እግዚአብሔር። ይሄ ነው ተስፋ ያደረኩት፣ ታማኝነቱን አይቼ ልቤን የሰጠሁት። ያላዋቂዎች ልቡና በሰዎች ተስፋ ያደርጋል፣ ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተቸግሬ ስማጸን አይተህ እኔ ካንተ ጋር ነኝ አትፍራ ያልከኝ፣ በመጽናናት ሞልተህ ደስታን ታስታቅፈኛለህ። የልቤ አምላክ ሆይ ለዘላለም እድል ፈንታዬ ነህ። የተማሰው ጉድጓድ አፉን
በኔ ላይ ያልዘጋም ጉልበቴ ባለቀ ጊዜ ለብቻዬ አልተውከኝም ስለ ትንሿ እምነቴ ከባለ ጋራ ተሟግተን የድል አምባን አስጨበጥከኝ ሩጫዬን ሁሉ ፈጽመ ያለላችሁ ይሁንላችሁ አሜን የሻታችሁ ይፈጸምላችሁ ሐዘናችሁ በደስታ ይቀየር አሜን ሻሎም አሜን እረፍት አሜን ከሁላችን ጋር ይሁን አሜን የሰማነውን ይባርክልን